አንቺን ነበር እንደዚህ ያሳርኩ። አንተ ደግሞ እዚህ ምን ትሰራለህ? እንጃ ማለት አጨፋፈርሽ በጣም ነው የሚያምረው። ታንክስ። ምንም ማለት አዎ፣ ወደ ጥያቄ ልመለስ። እዚህ ምን ትሰራለህ? እኔ ማለቴ ወንድምሽ አለ እንዴ? የለም። እሱ ነው ቃልኩኝ የመጣሁት። ምን ነው ሲስተር? ምንድነው? እረፍ አለቀልኝ። አትናገርም እንዴ? ምንድነው? ወንድሜ ግቢ እያጸዳሁ በር ጋር ቆሞ ቂጤን እያየብኝ ነበረ። እንዴ ኧረ አታ እናቴ ትሞት አላየሁባትም። ኧረ መናናቅ። ተንበርከክ እንዴ! አሁን እውነቱን ንገሪኝ። ምን አባል ታደርግ ነው እዚህ ግቢ የገባው? ያንጎ ይዞት የመጣውን እድል ለሁሉም እየዞርኩ እየተናገርኩ ነው። ያንጎ ምንድነው እሱ? የውላችሁ ቢዋይዲ ኢቱ ኬሪያሪዞ 5 ቢዋይዲ 1 አፕ አቫንዛ እና ግሎሪ ዲኤፍኤስኬ ያላችሁ ሰዎች ያንጎ አስደሳች ዜና ይዞላችሁ መጥቷል። እርግጠኛ ነህ? አዎ ከ2018 ፕላስ ሞዴል በእነዚህ መኪኖች ካላችሁ ያንጎ አዲስ እድል ይዞላችሁ መጥቷል እያልኩኝ ነው። ያዝ ወንድሜ፣ በመጨረሻም ያበደ ስራ ሊኖረን ነው። በዛ ላይ አሁን የጠቀስኩላችሁ መኪኖች ካላችሁ በያንጎ ኮምፎርት ፕላስ ከኢኮኖሚ ክላስ 20%፣ ከኮምፎርት ፕላስ ደግሞ 10% ገቢ ማግኘት ትችላላችሁ። ይህንን መረጃ ባሰጠኝ ኖሮ ቂጧን ያየህበትን አይንህን ነበር ማውጣል። በተመረጡ መኪኖች የተሻለ ገቢ ከያንጎ ያግኙ። አሁን በእናትህ እሺ